ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬን ተመልሰን ወደ እናንተ መተንላችኋል። እንግዲህ በዚህ ሰሞን በአዲስ ቤት መምጣት ትንሽ አብዝተናል፣ ግን ደግሞ ምንም አማራጭ ስለሌለ ነው አዲስ ቤት ላይ እየዞርን ያለ ነው። እንግዲህ አቤል ሰላም በላቸው እስኪ። ሰላም እንዴት ናችሁ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ከወንድሜ አብርሽ ጋር መጥቻለሁ ማለት ነው። ያው የመጣንበት ነገር ከኔ ይልቅ እሱ ቢናገር ደስ ይላል። እንግዲህ ፋሚሊዎቻችን ዛሬም እንደተለመደው አዲስ ሰውን ሰርፕራይዝ ልናደርግ ወደ እናንተ መተንላችኋል። እንግዲህ ቤተሰብ በአዲስ ቻናል ስንመጣ እንግዲህ አብዛኞቻችሁ ማን ነው አዲስ ሰው ምናምን እያላችሁ ግራ እንደምትጋቡ አውቃለሁኝ። ዛሬም እንግዲህ አንድን ሰው ሰርፕራይዝ ልናደርግ ወደ እናንተ መተንላችኋል ማለት ነው ቤተሰቦቻችን። እንግዲህ አቤላ ይህንን ሀሳብ ሳቀርብለት ወዲያውኑ ነው እሱም የተስማማው፣ ወዲያውኑ ነው እሺ ያለን ማለት ነውና እንግዲህ ፋሚሊዎቻችን ዛሬ በድጋሚ ወደ እናንተ የመጣንበት ምክንያት ምንድነው? ቅርብ ጊዜ ያወቅነው ነው ልጅ ነው። እንግዲህ አንድ ነገር ጠይቆናል። እሱ ይህንን ነገር አያውቅም። እሱ አሁን ዛሬ እንደዚህ ይሄ ሁሉ ነገር ተዘጋጅቶለት እንደጠበቀው አያውቅም። ቀጥረነዋል፣ እዚህ ቦታ ላይ ና ብለነዋል። አሁን ይመጣል። ግን ደግሞ እንግዲህ ተማሪ ነው፣ እየተማረ አንዳንድ ነገሮች ትንሽ ከብዶታል። ወጣት ሲሆን ደግሞ ትንሽ ላይፍም ይከብዳል። ስራ ከሌለ ደግሞ ብዙ ነገሮች የሚያግዘን ሰው ከሌለ ምናምን ከጎናችን ትንሽ ቻሌንጅ አለውና ለማንኛውም ፋሚሊዎቼ ምን አለ መሰላችሁ እሱ የጠየቀን አሁን ላይ ለሚወጣበት ነገር ነው። የሆነ ችግር ውስጥ ነው ያለው። ያንን ችግር መቋቋሚያ ነገር እኔንም አቤልንም አግዙን ነው ያለን ማለት ነው። እኛ ደግሞ ያንን ነገር ከምናደርግ ብለን እኔና አቤል ተወያየን። ልጁ ተማሪ ነው፣ እዚሁ ካምፓስ ነው የሚማረው። ግን ደግሞ ያው ተማሪ ሆኖ የሚያቅሰው የትምህርት ቤት ውስጥ ያለ ነገሮችን ምናምን ችግሩ፣ ቻሌንጁ ሁሉንም ነገር ይረዳል ብዬ አስባለሁኝና አሁን ላይ ያለበት ሁኔታ ትንሽ ከብዶታል። እኛን የጠየቀን ለአንድ ጊዜ ወይንም ለአንድ ችግሩ መወጫውን ነው። እኛ ደግሞ ምን አሰብን? እኔና አቤል ተነጋገርንና ለምን ዩቲዩብ ቻናል ከፍተንለት እየተማረ ለምን ዩቲዩብ አይሰራም የሚል እቅድ አቀድን ማለት ነው። ቤተሰቦች ይሄ ልጅ ለአንድ ጊዜ የሆነ ነገር ብናግዘው ነገ ከነገ ወዲያ ሲቸገረው አሁንም ወይ እኛን ወይ ደግሞ ሌላ ሰው መጠየቁ አይቀርም፣ ወይ ፋሚሊውን መጠየቁ አይቀርም። ይህ ከሚሆን ግን እስከ ወዲያኛው ችግሩን የሚቀርፍለት ነገር ወደሱ አምጥተናል ማለት ነው። ቤተሰቦች ያው ምን የሚባል አባባል አለ፣ ያው ለአንዳንድ ሰው ኖ ዝቀርበ አባባል አለ መሰላችሁ ቤተሰቦች፣ ለሰው አሳ ከምሰጠው አሳ ጠይቆ አሳ ከምሰጠው አሳ ማጥመድን እንዴት እንደሆነ ብታሳየው ወሬ የተሻለ ነው የሚባል አባባል አለና ይሄን ልጅ ለዛሬ ችግሩ መወጫው ብናደርግለን ነገ ከነገ ወዲያ አሁንም መቸገሩ አይቀርምና ከዚህ ሁሉ ግን ዘላቂ መፍትሄ እናበጅለት ብለን ከዛ ባለፈ ግን ነገውን ችግሩን ሁሉ ነገሩን የሚቀርፍለትን ነገር ነው ያዘጋጀንለት። ቤተሰቦቹንም ነገ ከነገ ወዲያ ጓደኞቹን፣ ወንድሞቹን፣ እህቶቹን የሚለውጥበትን ነገር ነው ያዘጋጀንለት ማለት ነውና ሰርቶ ትልቅ ቦታ ሊደርስ እንደሚችል እርግጠኛ ነኝ። ምናልባት አቤል የምትጨምረው ነገር ካለ፣ ምናልባት እሱ ያወራህ ነገር ካለ ብትነግረን ደስ ይለኛል። ያው እሱ ብሎታል፣ በአብዛኛው እሱ አውርቶታል። ያው የጠየቀን ነገር ሌላ ነገር ነው፣ እኛ የምናደርግለት ደግሞ ሌላ ነገር ነው። የጠየቀን ነገር እኛ ማድረግ አቅቶን ሳይሆን ግን ደግሞ ለጊዜያዊ መሆን የለበትም። ዘለቄታ የሆነ ትርፋማ የሚሆንበት የሚያገኝበት ነገር መሆን አለበት ብለን ዩቲዩብ እኔና አብርሽ ልንከፍትለት ነው ማለት ነው። እሱ ምንም የሚያውቀው ነገር የለም። በእርግጠኝነት ካሰበው በላይ ነው የሚሆንበት፣ እርግጠኛ ነኝ። የምሬ ነው እና ከጠበቀው በላይ ነው የሚሆንበት እና የጠየቀንም ነገር አንከለክለዋለን ማለት አይደለም፣ እንሰጠዋለን። ግን ይህንን ነገር ደግሞ ለዘለቄታ ስለሚሆነው በእርግጠኝነት ተደስቶ የሚቀበለን ይሆናል። ሰርፕራይዝ ነው የሚሆነው የምር እና መጠየቅም የሚከብደው ይመስለኛል። እንደዚህ አድርጉልኝ ማለት የሚከብደው ይመስለኛል። ግን ደግሞ ያው እኛ በየትኛውም ነገር እያገዝነው አጠገቡ ልንሆን ዝግጁ ነን ማለት ነው ሁላችንም። እኔም የመጣሁበት አውቃለሁ። ያው ከመጀመሪያው ጀምሮ ካያችሁኝ አብርሽና ይፋ ነው እኔን ሰርፕራይዝ ዩቲዩብ ከፍተው ሰርፕራይዝ ያደረጉኝ። እንደዚህ እናደርጋለን ብለው እኔ አሁን እስካለሁበት ድረስ የምር እነሱን ሳላመሰግን አላልፍም።
ዛሬ ላይ ግን የ100,000 ሰብስክራይብ ባለቤት ሊሆን ኦልሬዲ ትንሽ 8,000 9,000 ሰብስክራይብ ነው የቀረው እና ይሄ ማለት ምን ማለት ነው? ተለውጦ ከ100,000 በላይ ወደ 100,000 ሰብስክራይብ ሊኖረው እንደሚችል ማን ያውቃልና አይታወቅም። በሚሊዮን ቤትም ሊያስቆጥር ይችላልና የሰው ልጅ መጨረሻው አይታወቅም። አሁን ባለንበት መገማመት አንችልም፣ ሁላችንም ማለት ነው። እኔ ነገ ላይ የት እንደምደርስ አላውቀውም። አቤላ በቃ አሁን የተፈተንለትም ነገ ላይ የት ደርሶ እንደሚያኮራን አናውቀውም እና የዛሬን ማየት የለብንም ሁላችንም ማለት ነውና የነገን የሚያውቀው እግዚአብሔር ነው። መድረሻችን የት እንደሆነ አናውቀውምና አቤል እንደ ድንገት ሲያነሳው ነው ከንግግሩ የወሰድኩት ማለት ነው። እና ያው ከመጀመሪያው ጀምራችሁ እኔን ቪዲዮ ካያችሁት አብርሽ እና ይፋ ነው መጀመሪያ ዩቲዩብ ከፍቶ ሰርፕራይዝ ያደረጉኝ ማለት ነው። እና እኔም ይሄንን አይነት ሀሳብ ሲመጣ ወዲም አላልኩም፣ ምክንያቱም የተነሳውበት ነገር ስለማቅ ደስ ብሎኝ ነው ተስማምቼ እሺ ያልኩት ለአብርሽ ማለት ነው። እና ይሄን ልጅም መጀመሪያውን ብቻ አይተን ሰው ላይ መፍረድ አንችልም። መጨረሻው ምን እንደሆነ አይታወቅም። ይሄኔ ትልቅ ቦታ ደርሶ ብዙ ከዙሪያ ያሉ ልጆች ትልቅ ቦታ የሚያደርስ ሊሆን ይችላል፣ አይታወቅም። እና የመሬ ደስ ማለት ነው። እኔ ደስ ብሎኝ የመሬ ስነግራችሁ ማለት ነው። በህይወቴ ከኔ አንድ ቀን አግኝቼው የሚጠቀም ሰው ካለ ነገም ከነገ ወዲያም ከማገዝ ወደ ኋላ አልልም። እየሰላችሁ ግን ሁሉንም ሰው ደግሞ ማስተናገድ አልችልም፣ እንደ ሰው ይከብደኛል። የቻልኩትን ግን አንድ ባንድ ቀስ በቀስ እያረኩኝ ለማገዝ የትኛውንም ወጣት ስራ እንዲጀምር አደርጋለሁኝ ብዬ አስባለሁኝ። ለብዙ ወጣትም መድረስ እፈልጋለሁ። እግዚአብሔር ብሎ ነገ ከነገ ወዲያ ብዙ ሰዎችን እንደዚህ አደራጅቼ ስለ ዩቲዩብም ስለተለያየ ነገሮችን አስተምሬያቸው ባግዛቸው በደንብ ደስ ይለኛል። ለምን ሁላችንም እቺ ምድር ትንሽ ጊዜ ነው የምንኖርባትና መልካም ሰርተን ብናልፍባት ሞር የተሻለ ነው ብዬ ስለማስብ ነው። ማናችንም መቼ እንኑር የምናውቀው ነገር የለም። ቢበዛ 70 ቢያንስ 50 እንደዚህ የምንኖር ሰዎች ነንና ነጋችንን ምን እንደሚፈጠርብን በህይወታችን ላይ ምን ሀፕን እንደሚያደርግ የምናውቀው ነገር የለምና ዛሬ ላይ ግን በቻልነው አቅም ለሁሉም ሰው መድረስ ብንችል ለመኖር ነው ሁላችንም እየተሯሯጥን ያለው። ስለዚህ ይህ ከሆነ ደግሞ አቅም ካለን ጉልበት ካለን ጤና ካለን ብንተጋገር ብዙ ትልቅ ቦታ መድረስ እንችላለን ብዬ አስባለሁኝ ማለት ነው። ቤተሰብና ሁላችሁ ጥሩ ደረጃ ላይ ያላችሁ ወጣቶች ከስር ላሉ ወጣቶች ማገዝ ብትችሉ ብትረዱ፣ በተለያየ ነገር በገንዘብ ብቻ መርዳት ሲባል በገንዘብ ብቻ አይደለም ፋሚሊዎቼ፣ የስራ መንገድ ማሳየት እንዲሁም ደግሞ ሀሳብ መስጠት፣ አይዞ በርታ ማለት በራሱ ትልቅ ነገር ነውና ወጣቱ አሁን ላይ ቤተሰብ ያለበት ሁኔታ በጣም ከባድ ነው። በእነዚህ አይነት መልኩ ብናግዛቸው ብንተባበራቸው ነገ ላይ ትልቅ ቦታ የመድረስ ቻንስ ይኖራቸዋል ብዬ አስባለሁና የትኛውም ወጣት ወዶ የሆነ ነገር ውስጥ አይገባም፣ ወዶ ሌባ አይሆንም፣ ወዶ የሆነ ነገር አያደርግም እና ትንሽ ቻሌንጅ አላት ራሷን የቻለ እችን ሞመንት እኔም ስላሳለፍኩት ማለት ነው። በትንሹም ቢሆን ቸግሮኝም አጥቼም አይቼዋለሁኝና ይህ ስላችሁ እግዚአብሔር ይመስገን በልጅነት ጥሩ ቦታ ላይ ጥሩ መስመር ላይ ገብቻለሁኝ። ግን ያም ቢሆን ከዛ በፊት የነበረው ታይም ደግሞ እንዴት እንዳሳለፍኩት እኔና እግዚአብሔር እናውቃለንና ያልፋል፣ ማያልፍ ቀን የለም። እግዚአብሔር ነው የምላችሁ። ይህንን ቪዲዮ የምታዩ ወጣቶች በሙሉ ያልፋል። የማያልፉ የሚመስሉ ቀናቶች በሙሉ ያልፋሉ። እያስለቀሱን፣ እያስደሰቱን፣ እያሳቁን አልፈው ነገ የተሻለ ቀን እንደሚመጣ 100% እርግጠኛ መሆን አለባችሁ በህይወታችሁ ማለት ነው። ለሁላችንም እግዚአብሔር መልካም ነው። ሁላችንም የሱ ነን አይደለ? አለቀ። ለማንም ደግሞ አያዳላም እግዚአብሔር። ስለዚህ ሁላችንም ቀን ጠብቆ ይደርሰናል የትኛውም ሰው ማለት ነውና ከፈጣሪ ጋር ያለን ኮሙኒኬት ጥሩ ይሁን። ከእግዚአብሔር ጋር ያለንን ነገር አሪፍ እናድርግ። ከዛ ባለፈ ግን እሱ እኛን የማያግዝበት ምክንያት አይኖርም ማለት ነው። ቤተሰቦቼና ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በድጋሚ መጥቻለሁ እና በእኔ ቤት ያልጠበቅኩት ነገር ተደርጎልኛል። እኔም ያላሰብኩት ነገር ነው፣ እንደ ድንገት የተደረገ ነገር ነው። ምንም ያልጠበቅኩት ነገር ተደርጎልኛል። የክብር እንግዶቼ እንዳያቸው ነው በእኔ ቤት መጥተው ያረጉልኝ ነገር እኔ እንደዚህ ያረጉልኛል ብዬ አልጠበቅኩም ነበር። እንደዚህ ራሱ በዚህ ነገር መምጣታቸው ራሱ እኔ በጣም ነው የተደሰትኩት። ቤተሰብ እናንተም እንደተደሰታችሁ አምናለሁ እና እኔ እናንተም ታስደስቱኝ። በእኔ ቤት መጥተው ደግሞ እናንተ ማሳፈር የለባችሁም፣ ታበረታቱኛላችሁ።
እኔ በቃ ምንም ላወራም አልችልም። ለምን ሁሉም ነገር ነግረዋቸዋለሁ እነሱ ማለት ስለ ላይፌ ምን ስለ ሁሉ ነገር ነግረዋቸዋለሁ እነሱ። እኔ ምንም ላወራላችሁ እኔ ብዙም ማወራላችሁ ነገር የለኝም። በእኔ ቤት መምጣታቸው ግን በጣም የተደሰትኩት በጣም ብዙ ነገር ነው አብሬሽ ያወራልኝ ስለኔ ከአቤል ጋር ነው ምናምን በጣም አሪፍ ነገር ነው የነገሩኝ። ለኔ ለወደፊት ይጠቅመኛል ብዬ ማስበው ነገር ነው ያደረጉልኝ። አብሬሽ በጣም በእኔ ቤት አክብረ ስለመጣ ያልጠበቅኩትም ነገር ስላደረክልኝ አመሰግንሃለሁ። አላሰፈርከኝም። ከዚህ በላይ ምንም ትልቅ የሚደረግ ነገር የለም። ይሄ በጣም ለኔ ትልቅ ነገር ነው ያረክልኝ። በእኔ ቤት መተህ እንደዚህ ማለት ራሱ ከጓደኛ ጋር ሆነ በጣም ነው የተደሰትኩት። ማርያምን የምሬ ነው የምላችሁ ነግራችሁ ቤተሰብ ማለት በእኔ ቤት መጥቶ እንደዚህ ያልጠበቅኩት ነገር ነው ያደረገልኝ። እንደ ድንገት መጥቶ በቃ ከመጣ አይቀር ብሎ አንድ ነገር ላድርግልህ ብሎ ነው በእኔ ቻናል መጥቶ እንደዚህ ሊሰራልኝ የቻለው። በጣም ነው ደስ ያለኝ። በቃ መግለጽ ከምችለው በላይ ነው ቃላት ያጠረኝ ማለት ቤተሰብ ማርያምን ከምሬ ነው የምላችሁ ተመችቶኛል። ብቻ ግን እኔ ምንም ላወራ አልችልም። በጣም ነው ደስ ያለኝ። እናንተም ደግሞ አበረታቱኝ እንዳልጠፋ ምን እንዳለ በእኔ ቤት ደግሞ እነሱ ታውቋቸዋላችሁ። የእናንተ ቤተሰብ ናቸው፣ የእናንተ ቤተሰብ ናቸው፣ የኔም ቤተሰብ ናቸው፣ የሁላችንም ቤተሰቦች ናቸው እና አታሳፍሩኝም። ሰብስክራይብ ላይክ ምናምን እያደረጋችሁ ጀምሩት። ቪዲዮ ስታዩት ምን ስትሉ ጀምሩት። ቪዲዮን በቃም እያያችሁት ምናምን አበረታቱኝ። እኔንም እንዳልጠፋ ምን እንዳልተስፋ እንዳልቆርጥ እኔንም አበረታቱኝ። አሪፍ ላይ እንድሆን አታሳፍሩኝም። ቤተሰብ ደግሞ በእናንተ እኔ አላፍርም። ጥሩ ላይ ነው የምታረጉልኝ። አብርሽ በጣም ነው ማመሰግነው። በቃ ቃላት እስኪያጥረኝ በላይ ነው ማመሰግነ። አብርሽ ከጓደኛ ጋር ሆነ መምጣት በእኔ ቤት በጣም ነው የተደሰትኩት። በጣም ያስደሰትከኝ ለኔ እንደዚህ ብዬ እንደዚህ ላወራልህ አልችልም። ቃላት አጥሩኛል እና ዛሬ በእኔ ቤት መምጣት በጣም ነው የተደሰትኩት። በጣም ነው ማመሰግነ። ከዚህ በላይ ደግሞ ለሰው ልጅ ምንም ማድረግ አይቻልም። አሁን ለአንድ ሰው እኮ በእኔ ቤት መጣ ማለት እሱ በቃ የኔ የህይወቴ መጀመሪያ ምዕራፍ ተጀመረ ማለት ነው። እሱ በእኔ ቤት መጥቶ እንደዚህ ላረገልኝ አስቡት ቤተሰብ። አብርሃም ያክል ሰው ከጓደኛ ጋር ሆኖ የሁሉ ሰው ቆሙ ለኔ እንደዚህ ማረጉ በጣም ለኔ ትልቅ ውለታ ነው ያለልኝ እና ማንንም እንደዚህ እኔ አላስከፋም። ወጣቶችን አበረታታለሁ ብሏል እንደሰማችሁት ቪዲዮ ላይ። ሁሉንም በአንድ ላይ ይዤ እኔ ትልቅ ደረጃ ማድረስ ነው ፈልገው። በቃ አሁን ለዚህ ለአጭር ጊዜ እድሜ ብዬ እኔ እንደዚህ ለሰው እንደዚህ ዝም ማለት ምናምን ቪዲዮ አለመሰራት ራሱ በጣም ንፉግነት ነው ብሏል። እሱም በቃ ለሁላችሁም ቪዲዮ አሰራላችኋለሁ ምናምን ብሏል። አላሳፈረንም። ይሄው በእኔም ቤት መጥቶ ሰርቷል። ለብዙ ሰዎች እየሰራ ነው ቪዲዮ። በቃ አብርሽ በጣም ፍቅር የሆነ ልጅ ነው። በጣም ደስተኛ ነው። እኔ አመሰግነዋለሁ። በዚህ አጋጣሚ ምንም ልለው አልችልም። በጣም ነው የተመቸኝ አብርሃም። በዚሁ ቀጥልበት። በቃ ብዙ ሰዎች አሉ ተስፋ የቆረጡ ወጣቶች ስራ ያጡ ምናምን እንዲህ እየመጣ በቃ በቤታቸው እንደዚህ ብታስደስታቸው በጣም ነው እነሱ ራሱ የሚደሰቱት። በጣም ነው የተደሰቱት እነሱ ራሱ። በብዙ ሰው ቪዲዮ ላይ ባይዘዌ በብዙ ሰው ቪዲዮዎች ላይ እየገባ ምናምን ታበረታታለህ፣ እየገባ ትሰራለህ ምናምን በጣም አሪፍ ነው። ቻጋ ይሁን ችግር የለም። ማርያም እኔ በጣም ነው የተመቸኝ አብርሃም። ከዚህ በላይ እንደምታደርግ እኔ አልጠራጠርም። አሪፍ ነገር ይዘህልን ትመጣለህ። እናያለን፣ ቪዲዮዎችን እንከታተላለን። በምትመጣው ነገር ደግሞ አሪፍ ነገር ነው ይዘህልን የምመጣው። ገና ከዚህ የተሻለ ትልቅ ደረጃ ትደርሳለህ እና እኔንም ቤተሰብ አታሳፍሩኝም። እኔም ትልቅ ደረጃ አስደርሱኝ። እኔም ሰርቼ ምናምን መለወጥ አለብኝ። ጓደኞቼን፣ ወንድሞቼን፣ እህቶቼን ሁሉንም በእኔ ምክንያት እንዲያልፍላቸው ፈልጋለሁ። እኔንም አበረታቱኝ፣ አታሳፍሩኝም። ቤተሰብ ሰብስክራይብ ላይክ አድርጉት። ደግሞ ቻናሌን ምናምን ወዳችኋለሁ በጣም ቤተሰብ። እኔ ከዚህ በላይ ምንም ልላችሁም አልችልም፣ ምንም ላረግም አልችልም እና በቀጣይ ቪዲዮ እስክመጣ ድረስ ቤተሰቦች ምን እንደነገርኳችሁ ነው ቤተሰብ። እኔ በቃ ማወራው በቃ ሙሉ ነገር ስለዚህ ነገር ሁሉም አጣርጥሮ ወንፊት ራሱ እንደዛ ነገሮች አይጣራም። በጣም አጣርቶ ነው የነገራችሁ። በቃ ሁሉ ነገር እንደነገራችሁ ነው ቤተሰብ። አታሳፍሩኝም። አመሰግናለሁ ቤተሰብ። ለዚህ ቻናል ሰብስክራይብ እያረጋችሁ ላይክ እያረጋችሁ ምናምን አበረታቱኝ። ቢያንስ ይሄን ቻናል 10,000 እስኪ እናስገባው ከፈጣሪ ጋራ። ፈጣሪ ያግዘኛል፣ እናንተም እያገዛችሁኝ 10,000 አስገቡት። ይሄ ቻናል በጣም ነው የምወዳችሁ፣ በጣም ነው አመሰግነው። አብርሽ በቃ እንደነገርኩ ነው ቃላት እስኪያጥረኝ ነው በእኔ ቪዲዮ መተህ እንደዚህ ስላል ምንም ማድረግ አልችልም። አመሰግናለሁ ቤተሰብ። እናንተም አታሳፍሩኝ። ይሄን ቪዲዮ
ሙራ እንዳዳመጣችሁት አመሰግናለሁ። እንደምታዳምጡትም እርግጠኛ ነኝ። እንዳዳመጣችሁትም አመሰግናችኋለሁ እና በቀጣይ ቪዲዮ እስክመጣ ድረስ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ወዳችኋለሁ።